ሰላም እንዴት ናችሁ? ክብራንና ኩብራን የዩቲዩብ ቻናል ቤተሰቦቻችን በዛሬው ዘንላችሁ የመጣነው በ2017 ለእይታ በቅቶ በብዙዎች ዘንድ ተወዳጅነትን ያገኘውን ቹኩር የተሰኘውን የቱርክ ተከታታይ ፊልም ይዘንላችሁ መጥተናል። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጠይቃለን። አመሻሹ ላይ ኢድሪስ ከፍቅረኛው ጋር ተለያይቶ ወደ ቤቱ እየገባ ያለ በድንገት ከሰሊም ጋር ተገናኝተው ሰሊምን መኪናውን ከየት እንዳመጣ ሲጠይቀው ሰሊምም ከጓደኛው ተውሶ እንደሆነ ለኢድሪስ ሲነግረው ኢድሪስም ምንም እንዳይዋሸውና እውነታውን እንዲነግረው ለሰሊም ይነግረዋል። ሰሊምም ስራ ሰርቶ ትንሽ ብር ባገኘው አጠራቅሞ መኪናውን እንደገዛና በህይወቱ ለራሱ ምንም ነገር አድርጎ እንደማያውቅና ይሄ መጀመሪያው እንደሆነ ለኢድሪስ ሲነግረው ኢድሪስም በፍጥነት መኪናውን እንዲመልስና የኮቾቫሊ ቤተሰቦች ቄንጠኛ እንዲባሉ እንደማይፈልግ ለሰሊም በመንገር ቶሎ መኪናውን መልሶ ወደ ቤቱ እንዲመጣ ይነግረዋል። ሰሊምም በነገሩ ቢደበርም እያቅማማ መኪናውን ለመመለስ ወደ ሰውየው ጋር ይሄዳል። በነጋታውም ሴና የአማችን የኪስ ቦርሳ በማውጣት ኪስ ውስጥ ያለውን ብር ከተመለከተች በኋላ ለቁርስ የሚሆኑ ምግቦችን ለማምጣት ወደ ሱቅ ትወጣለች። ወደ ሱቅ ቦታችበትም አጋጣሚ ያማች በሩን ልትከፍትለት ሲያንኳኳላት ወጥታ ስለነበር ሳትሰማው ትቀራለች። ያማችም ሴና የጠፋች መስሎት የክላሱን መስታወት በመስበር በሩን ከፍቶ ሲወጣ ሴና ለቁርስ የሚሆኑ ምግቦችን ገዛዝታ ወደ ቤት ስትገባ ያስመለክተናል። ያማችም በነገሩ በመደንገጥ ማታ ምንም ብር እንደሌላትና አሁን ከየት ብር እንዳመጣች ሲጠይቃት እሷም ከራሱ ኪስ ቦርሳ ውስጥ አውጥታ ለቁርስ የሚሆኑ ምግቦችን እንደገዛች ለያማች ትነግረዋለች። ቁርሳቸውን ከተመገቡ በኋላ ወደ ሴና አከራይ በመሄድ ያማች ለምን ሴናን ከቤቱ እንድትለቅ እንደፈለገች ሲጠይቃት እሷም የታመሙ ውሾችንና ጎዳና ሰዎችን ቤቷ ውስጥ እንደምታሳድር ለያማች ትነግረዋለች። በመሃልም ሴና ጣልቃ ገብታ የሱሪያ ስደተኞች እንደነበሩና ከልጆቻቸው ጋር ውጪ ሲያድሩ አሳዝነዋት እንዳስገባቻቸው ለያማች ትነግረዋለች። ያማችም ነገሩን ከሰማ በኋላ በዚህ ምክንያት ብቻ ቤት እንዴት ድቅቂት ትላታለች ብሎ ሲጠይቃት ሴትዮዋም ያልከፈለችው የ6 ወር የቤት ኪራይ እንዳለባት ለያማች ትነግረዋለች። ያማችም ሴናን ለዚህ መልሳለች ብሎ ሲጠይቃት እሷም ብዙም ገንዘብ እንደማታገኝ ለያማች ትነግረዋለች። ያማችም ለአከራዩዋ የባንክ አካውንቷን እንድትሰጠውና እሱ ሙሉ የ6 ወሩን የቤት ኪራይ እንደሚከፍል ለአከራዋ ይነግራታል። የሴናንም የቤት ቁልፍ ከአከራዋ ተቀብለው የሴና ቤት በመግባት ፍቅር መስራት ይጀምራሉ። ትዕይንቱም ወደ ችኩር ይመልሰንና ባርቶሎ ሳሃደቲ ከኢድሪስ ጋር ያለውን ቀጥሮ አክብሮ ወደ ችኩር ሲገባ ያሳየናል። እነ ኢድሪስ ጋር ከደረሰን በኋላ ወደ ካፌ ቤት ውስጥ በመግባት ስለሚሰሩት ስራ ለኢድሪስ መንገድ ይጀምራል። ባርቶሎም ለኢድሪስ ስራው እጽ ማምረትና ማከፋፈል እንደሆነና በፊት አብሯቸው ከሚሰሩ ሰዎች ጋር እንደተጣሉ ለኢድሪስ ይነግረዋል። ባርቶሎም አሁን ላይ የሚያስፈልገው በቂ ጥበቃና በቂ ቦታ እንደሆነ ለኢድሪስ ይነግረዋል። ከዛም አልፎ ተርፎ ኢድሪስ እነዚህ ነገሮች የሚያሟላለት ከሆነ በየሳምንቱ ሙሉ ሻንጣ ገንዘብ እንደሚያመጣለት ለኢድሪስ ቃል ይገባለታል። ኢድሪስም ትንሽ ካሰላሰለ በኋላ እንደዚህ አይነት ስራ ውስጥ እንደማይሰማራና ሰፈሩንም በእንደዚህ አይነት መልኩ እንደማያስጠራ ለቫርቶሎ በመንገር ያሰናብተዋል። ቫርቶሎም ከመሰናበቱ በፊት ለኢድሪስ ይህንን ነገር ሰው እንደማይሰማውና ከፈለገ ከምድር በታችም ሆነ በላይ ትንሽዬ ቦታ ብቻ ከሰጠው እሱን እያመረተ ወደ አውሮፓ ሀገራቶች በመላክ በየሳምንቱ ለኢድሪስ አንድ ሻንጣ ሙሉ ብር እንደሚሰጠው ይነግረዋል። ኢድሪስም የዘነን ነገር ፈጽሞ እንደማያደርግ ለቫርቶሎ በመንገር ጥለውት ይወጣሉ። ትዕይንቱ ወደ ባርቶሎ መኪና ወስደንና ባርቶሎ በመኪና ውስጥ ሆኖ ለመሄዴት መጀመሪያውም ኢድሪስ በሐሳቡ እንደማይስማማ ጠርጥሮ እንደነበረ ለመሄዴት ይነግረዋል። ከዛ በተጨማሪ ባርቶሎ የችኩርን ገበያ ድምጥማጡን እንዲያጠፉት ለመሄዴት ትዕዛዙን ያስተላልፋል። ትዕይንቱም ወደ ያማች መስሪያ ቦታ ይወስደንና ያማች ስራ እየሰራ ያለ አለቃው ይጠራውና ያን 19 ቤቶቹን ጊታር እንዳሸነፈ ለምን እንዳልነገረ ያማችን ይጠይቀውና ያንን ጊታር መግዛት እንደሚፈልግ ለያማች ይነግረዋል። ያማችም ያንን በፍጹም መሸጥ እንደማይፈልግና ብርም እንዳላስፈልገው ለአለቃው ይነግረዋል። አለቃውም ካልሸጠው ከስራ እንደማያባረው ሲነግረው ያማችም ስራዬን ቢሆን ይቅርብኝ እንጂ በፍጹም ይሄንን ጊታር አልሸጠውም ብሎ ለአለቃው ነግሮት ወደ ስራው ይመለሳል። ያማችም ወደ ስራው ተመልሶ ከረሜላ እየቀመመ ያለ በድንገት ሴና ትመጣና አደንዛዥ እጽ እየቀመመ መስሏት ድሮም ጠርጥሬ ነበር እያለች ጥላው ስትሄድ ያማች ሮጦ ይዛትና ከረሜላ ብቻ እየቀመመ እንደሆነና ምንም አይነት መጥፎ ነገር እንዳልሰራ ለሴና በመንገር ከረሜላውን ያቀምሳትና አብራቸው እየሰራች ፊልሙ ያበቃል። ለዛሬ ዝንላችሁ የመጣነው የኛ ሰፈር ምዕራፍ 1 ክፍል 2 ይህንን ይመስል ነበር። ከተመቻችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ድጋፋችሁን እንድታሳዩን በአክብሮት እንጠይቃለን።